አላህ ስለ ራሱ ሲያወራ ለምን እኛ ይላል? ክብርና ልቅና ለመግለጽ። እኛ የሚለው ቃል በቁርአን ላይ አላህ ስብሐነሁ ወተዓላ ሲናገር ጊዜ ለሁለት ይከፈላል። አንደኛ የክብር እኛነት አለ፣ ሁለተኛ የግነት እኛነት አለ። የክብር ማነው? የግነት ማነው? የብዜት እኛነት። የብዜት እኛነት ማለት ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ራሱን በሚገልጽ ጊዜ የሚናገርበት የሆነ ያገላለጽ ቃል ነው። ለምሳሌ እናንተ ስንት ናችሁ? 888 ሰዎች። ለሁላችሁ የሆነ የቤት ስራ ሰጠኋችሁና 10 ሆናችሁ ሰርታችሁ እንድትመጡ አልኩኝ። ሰርታችሁ በምትመጡ ጊዜ ከ10 አንዳችሁ ወጥቶ ያን ስራ በሚገልጽ ጊዜ እኛ የሰራ ነው የቤት ስራ እያለ ይናገራል። ይህ የብዜትኛነት ይባላል። ብዙ ሆነው አንድን ስራ ሰርተው ሳሉ ከሁላቸውም አንዳቸው ወጥቶ ራሳቸውን በሚገልጽ ጊዜ የሚጠቀሙበት ቃል እኛ የሚለው ነው። ሌላኛው ነገር ምንድን ነው? የግነትኛነት ነው። አንድ አካል ብቻውን ሆኖ ሳለ ክብሩንና ልቅናውን ግነቱን ለመግለጽ እኛ ብሎ የሚናገርበት ነው። ይህን ነቢያቶች ወይም ንጉሶች በቁርአን ላይ ይጠቀሙታል። ለምሳሌ ሱለይማን ዑሊምና መንጢቀ ጠይር ወኡቲና ሚን ኩሊ ሸይእን እያለ ራሱን በብዜት ይገልጻል። እኛ እያለ ሱለይማን ይናገራል። ኸድር ልክ እንደው በሱረቱል ከህፍ ላይ ፈከሺና እያለ ይናገራል። አዩርሂቁሁማ ጡግያነን ወኩፍራ ፈራን እያለ ይናገራል። ፈራህ ልጅ ሲገባው ብቻውን ሆኖ ሳለ ግን እኛ እያለ ራሱን በብዜት ይገልጻል። ታዲያ አላህ የትኛውን ነው ያሰበበት? የብዜት ነው ወይንስ የግነት ነው የሚለውን ደግሞ እኛ ሳንሆን ራሱ ይንገረን እስኪ። በቁርአን ላይ ሄደን ስናይ ጊዜ አላህ ስለ ራሱ ሲናገር እኔ አንድ ብቻ ነኝ ብሎ ብዜት እንደሌለው ገልጾታል። በቃ ዘጋው። ሁለት ነው ሶስት ነው እንዳንልም ልክ እንዲሁ ሁለትንም ጠቅሶ ሁለት አይደለሁም ብሏል። ሶስትንም ጠቅሶ ሶስትም አይደለሁም ማለት አላህ ይህን በቁርአን ላይ ሲናገር ቁል ሁወ አላሁ አሐድ ይላል። ሙሐመድ ሆይ በል እርሱ አላህ አንድ ነው በላቸው ይላል። ወኢላሁኩም ኢላሁ ዋሂድ ይላል። እኔ አምላካቸው አላህ አንድ ብቻ ነኝ አለ። እሺ ሁለት ሊሆን ይችላል ወይ ብለው የሚጠይቁ ሰዎች ካሉ ላ ሁለትንም አንስቶ አይደለሁም ብሏል። የት ከተባለ ሱረቱ ነሕል ላይ ወቃለ አላህ ላ ተተኺዙ ኢላሀይን ኢስነይን አለ። ሁለት አምላክ አድርጋችሁ አትያዙኝ። ታዲያ ስንት ነህ? ኢነማ ሁወ ኢላሁ ዋሂድ እኔ አንድ አምላክ ብቻ ነኝና አለ። በቃ ሁለት አትበሉ፣ ሁለት አይደለሁም አንድ ብቻ ነኝ አለ። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ሶስትንም አንስቶ ሲያግዘው እናያለን። ወላ ተቁሉ ሰላሳ ሶስት አትበሉኝ ኢነማ አላሁ ኢላሁ ዋሂድ እንተው ኸይረን ለኩም ኢነማ አላሁ ዋሂድ